በኢትዮ ኮደርስ ፕሮግራም 5 ሚሊዮን ኢትዮጵያውያንን በዲጂታል ቴክኖሎጂ ክህሎት ለማብቃት የኢትዮጵያ መንግስት ከተባበሩት አረብ ኤሚሬትሶች ጋር እየሰራ ይገኛል። በዚህ ፕሮግራም ለመሳተፍ ለመመዝገብ እንዲሁም እንዴት መጠቀምና ኮርሶችን መውሰድ እንደምንችል እንደሚከተለው እናያለን። በመጀመሪያ ethiokoders.et ዌብሳይት ላይ በመሄድ ኮርስስ የሚለውን ክሊክ እናደርጋለን። እንደሚታየው የተለያዩ ኮርሶችን እናገኛለን። ለምሳሌ መውሰድ የፈለግነው ኮርስ አንድሮይድ ኮትሊን ዴቨሎፐር ፋንዳሜንታልስ ከሆነ ከስር የምናየውን ኢንሮል የሚለውን ክሊክ እናደርጋለን። በመቀጠል ሎጊን ቱ ኮንቲኒው የሚለውን ክሊክ እናደርጋለን። ለመመዝገብ 3 ምርጫዎች አሉን። በጉግል አካውንት ለመመዝገብ ከፈለግን ሳይን አፕ ዊዝ ጉግል የሚለውን በመምረጥ በፌስቡክ አካውንት መመዝገብ ከፈለግን ደግሞ ሳይን አፕ ዊዝ ፌስቡክ የሚለውን ክሊክ በማድረግ ወይንም በማንኛውም ባለን ኢሜል ተጠቅመን መመዝገብ እንችላለን። በመቀጠል ወደ አስገባነው የኢሜል አድሬስ የቬሪፊኬሽን ሊንክ ይላክልናል። ከዚያም ቬሪፋይ ኢሜል አድሬስ የሚለውን ክሊክ በማድረግ ኢሜል አድሬሳችንን ቬሪፋይ እናደርጋለን። ከዛም ወደምናየው ገጽ ይወስደናል። ሙሉ ስምና ፓስወርድ በማስገባት ሎጊን እናደርጋለን። ለመረጥነው ኮርስ አፕላይ ለማድረግ ስታርት ማይ አፕሊኬሽን የሚለውን ክሊክ እናደርጋለን። ቀጥሎም የሚያስፈልጉትን መረጃዎች በሚታየው መልኩ በትክክል እናስገባለን። አስፈላጊውን መረጃ አስገብተን ትክክል መሆኑን ካረጋገጥን በኋላ ፊኒሽ ኤንድ ሰብሚት የሚለውን ክሊክ እናደርጋለን። አሁን ስታርት ለርኒንግ የሚለውን ክሊክ ስናደርግ ኮርስ ኮንቴንት እናገኛለን። ቀጥታ ስታርት የሚለውን ክሊክ በማድረግ ትምህርቱን መከታተል መጀመር እንችላለን ማለት ነው። ኮርሱን ከጀመርን በኋላም በማንኛውም ሰዓት ተመልሰን በመምጣት ካቆምንበት መቀጠል እንችላለን። የጀመርነውን ኮርስ ስንጨርስ ደግሞ ሰርቲፊኬት እናገኛለን። ስለዚህ በተመሳሳይ መንገድ ሌሎች ኮርሶችንም መማር እንችላለን።